ፊት ለፊት የኔ ቤት ነበር ፊት ለፊቱ ማለት ነው በጣም ያምራል አረን ያልቆጨኝ በጣም ተደስቻለሁ እውነት ልክ እንደ አውሮፓ ፈረንጆቹ እኮ ወደኛ ሊመጡ ነው እንጂ እኛ ወደ እነሱ አንሄድም ማለት ነው በጣም ነው የሚያምረው ሁሌ ነው ማደንቃቸው ክብርታችንን ሁሌ ነው ማደንቃት በጣም ነው የሚያምረው ይሄን አልጠበቅኩም ነበር በጣም ያምራል ደስ የሚል በጣም የሚያስደስት ቆንጆ በደካማ አቅሜ ነው ልጎመኘው የመጣሁት ምንም አይሰማኝ ለልጆቼ ደስ የሚል ነገር ነው የሚሰማኝ ከንቲባችንም አዳነች አቤቤ እጅግ ትልቅ ክብር ምስጋና ይገባታል ለዶክተር አብይ አህመድ ክብር ምስጋና ይገባቸዋል ለምን ከዚህ በፊት ብዙ እየተባለ ነበረ በካሳንቺስ ዙሪያ ትልቅ የድል ስራ ነው የተሰራው በዓለምም የተመሰገነ ስራ ነው 50 አመት ነው እኔ በካዛንቺስ ሰፈር የኖርኩት በኔ እድሜ ፕሮጀክት ሲታቀድ ለ3 አመት ለ4 አመት ከዛም በላይ ነው በዚህ እድሜ ደግሞ ፕሮጀክት እኔ ከለቀኩ 7 ወሬ ነው በ7 ወር እንዲህ ያለው ፕሮጀክት ማየት ጸጋ ነው ለልጆቻችን ትልቅ በር የከፈተ ስለሆነ መንግስታችንን ከልብ አመሰግናለሁ ጠቅላይ ሚኒስትራችንም ክብርት ከንቲባችንም ቃል በገቡ መሰረት ዛሬ ሰፈራችን አይተነዋል ሰፈራችን ያው ዱባይ ሆኖ ነው ያየነው በጣም ያምራል በጣም ያምራል በጣም ቆንጆ ነው እዛም ያለንበት አሪፍ ነው ይሄም ቆንጆ ነው ለክብር ጠቅላይ ሚኒስትራችንና ለክብር ከንቲባችን እጅግ በዚህ በሞላው እጅግ ምስጋና አቀርባለሁኝ ምስጋና ይድረስልኝ እላለሁ ረትና ደሳለኝ ቦታውን ሳይሆን እኔ ይሄን ሳላይ አለመሞቴ በጣም እግዚአብሔር አመሰገንኩት ባይል የት ነበር ይሄን ማያቴ እዚህ ጋር 27 ቀበሌ ውስጥ ነው ኧረ በጣም ደስ የሚል ነገር ነው እንኳን ይሄን ሳና ያልንሞትንም በየኔ ቅድምም ተናግሬያለሁ የልጃችን የሚተርፍ ብዙ ነገር ነው ይሄ ያየነው ጠቅላይ ሚኒስትራችን እግዚአብሔር ያቆይልን በጣም ነው የተደሰትነው በጣም የሚያኮራ ነው ወደፊትም በጣም አላሰብነው ነበር ለልጆቻችን አይደለም ለኛም በእድሜያችን ማያታችን ትልቅ ተስፋ ነው በጣም የገባንበትም ከዚህ የተሻለ ነው አሁን ደግሞ ይሄ በበለጠ አምሮ ተወሰና በጣም ነው የሚያኮራው በጣም ደስ ብሎናል